ሰላም እንዴት ናችሁ? የሩታ እህቶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የሩታ እህት በጣም ነው ያናደደችኝ፣ እውነት ለመናገር ማለት ነው። ወይ ደስታ ምን አጥፍቶ ነው እንደዚህ የምታደርጊው እንዴ? ምንም ጥፋት የለበትም እሱ ማለት ነው። እንደዚህ የዚህን ያክል የሚደርስ ምን አድርጎ ነው? እሷን ደስተኛ ስላደረጋት ነው? ከእሷ ጎን አለሁልሽ ስላላት ነው? ሲከፋትኝ ስታለቅስ እንደዛ የምታደርጉት እንደውም መመስገን የነበረበት በተቃራኒ ማለት ነው። ሲቀጥል ደግሞ እህቷንና ወንድሟንና ምናምን እያላችሁ እየመጣችሁ የምታስከፋትኝ እናንተ ናችሁ። እሷን የሚያስከፋት ሌላ ማንም የለም። እና ደግሞ ማስታረቅ እንኳን ብትሞክሪ ማለት ነው መጀመሪያ እሱን ማስተካከል አለብሽ፣ ያኛውም ማለት ነው ወደ አብርሽን። ሲቀጥል ደግሞ እሷ ደስተኛ ከሚያደርጋት ሰው ጋር መኖር ነው የምትፈልገው እንዴ? ምን ያደርጋችሁ? ቆይ እሱ ከመጣ አይደለም እኮ ጠቡ የተጀመረው፣ በመጀመሪያ ነው ራሱን የጀመረው። ሲቀጥል ደግሞ እሷ ማለት ነው ደስተኛ የሚያረጋትን ታውቃለች። ህፃን ልጅ አይደለችም። ለምን ነው እንደዚህ የምታወሳስቡት ነገሩን?